የወንዝ ዳርቻ ልማት በስራ ላይ። አዲስ አበባ ከተማን እንደ ስሟ አዲስና ውብ እንዲሁም ዓለም አቀፍ ተወዳዳሪ ከተማ ለማድረግ መንግስት ልዩ ልዩ የልማት ስራዎችን አቅዶ ወደ ተግባር ከገባ ውሎ አድሯል። ከኮሪደር ስራ ጎን ለጎን የወንዝ ዳርቻን የማልማትና የማጽዳት ስራ እየተሰራባቸው ካሉ የአዲስ አበባ ሰፈሮችና አካባቢዎች የሆነውና የከተማዋ ማዕከላዊ ቦታ ላይ የሚገኘው ቂርቆስ ወረዳ 7 አንዱ ነው። የከተማ አስተዳደሩ ትኩረት ሰጥቶ በ24/7 የስራ ባህል እያስገነባቸው ካሉ ቦታዎች መካከል የቂርቆስ ክፍለ ከተማ ወረዳ 7 የሚገኘው ከአምባሳደር መናፈሻ እስከ ጊዮን ሆቴል የሚሸፍነው ቦታ አንዱ ነው። የከተማ አስተዳደሩም ሆነ የልማት ስራው እየተከናወነ የሚገኝበት የወረዳ 7 አስተዳደር የልማት ስራው የደረሰበትን ደረጃ ዕለት ተዕለት በመከታተልና በመደገፍ ስራው በተያዘለት የጊዜ ሰሌዳ እንዲጠናቀቅ ያለሰለሰ ድጋፍ በማድረግ ላይ ይገኛል። እየተከናወነ የሚገኘውን የወንዝ ዳርቻ ማልማት ስራ ከግቡ እስኪደርስ ድረስም የወረዳ 7 አስተዳደር ድጋፉን እንደማያቋርጥ እንዲሁም ስራው ከተጠናቀቀ በኋላም ልማቱ የሀገር ሀብት ነውና እንክብካቤ በማድረግ ለትውልድ ለማስተላለፍ ከወዲሁ ዝግጅቱን ማጠናቀቁን የወረዳው አስተዳደር ለወረዳ 7 የመንግስት ኮሚኒኬሽን አገልግሎት ጽሕፈት ቤት በላከው መልእክት ላይ ገልጿል። ተባብረን በመስራት የኢትዮጵያን ብልጽግና እናረጋግጣለን።